እንዲሁ ደግሞ 10ኛ ክፍል ላይ መኮንን አሊ ጋር በካሪስ ጋር ተፋታ ማለት ነው። 10ኛ ክፍል ያው የክላስ ብወዛ ምናምን የሚባል ነገር አለ። በካሪስ ጋር ተፋታንና መኮንን አሊ ጋር እዚች ላይ የመጨረሻው ክላስ ላይ ገባን። እዚች ክላስ ላይ ያው አንዳንድ ታሪኮች አሳለፈን ማለት ነው። ከዛ በመቀጠል ደግሞ ያው እንግዲህ እዚች አንዲት የሆነች ነገር አለች። በነገራችን ላይ ጊዜ ምን እንደሆነ የሚለው ነገር ጊዜ ህይወት፣ ዕውቀት፣ ውጤት፣ ስልጣን፣ ክህሎት፣ ጥበብ፣ ሳይንስ፣ ገንዘብ ኃይል ነው ይላል። ጊዜን በአግባቡ መጠቀም አለብን ለማለት እና ለተማሪዎች ትልቅ ግንዛቤ ለመፍጠር ነው። እንግዲህ እዚህ ላይ እንደማሳያችሁ ይሄ መጀመሪያ እንግዲህ በዛን ሰዓት አሁን ምን እንደሆነ ባላቀም የሰመምሩ ቢሮ ነበረ። ከዛ በመቀጠል እቺ ሚኒ ሚዲያ ነበረች። ከዚህ አካባቢ ነው ያው ፍላጎ የነበረው ወይም ባንዲራው። ከዛ በመቀጠል ደግሞ እዚች እንግዲህ ትልቅ ትዝታ ደግሞ የተፈጠረባት ሁለተኛ ክፍል ላይ ማለት ነው መጥቼ እዚህ ቲቸር ደሳለኝ ነበር። ያው ቲቸር ደሳለኝ ሰሞኑን ነግሬያችኋለሁ። ሁለተኛ ክፍል ሰክላሶች እዚች ላይ ተምረናን። ከነዛ መካከል ሚሞሪ ላይ የማይወጡ እነ ሻምበል መለሰ፣ እነ አማረ ዘውዱ፣ እነ ክፍሉ አባተ እንደዚሁም ደግሞ ሌሎች በጣም ታላላቅ ጓደኞች አሉ፣ እነሱ ነበሩ። ከዚህ በመቀጠል ደግሞ ቲቸር አበባ ማረ በጣም አማደንቀውና ትልቅ ክብር ያለኝ በጣም ጥሩ መምህር፣ በጣም ጀንትል ሜን የሚባለው ያው እንግዲህ በደረጃ እንደዛ ነገር የሚቀመጥ በጣም ደስ የሚል መምህር ነበር። እሱ እዚህ ጎረቤታችን ወይ ሰፈራችን ላይ ነበር። አንዳንድ ጊዜ ደግሞ ያው መምህር ከመምህር በጣም እንደዚህ ፒስ ምናምን አለ አይደለም እየመጣኛ ላይ በቃ አሪፍ የሆነ ነገር ያው አንዳንዴ ይሰጠን ነበረ እና በጣም ከልብ እናመሰግናለን። ደስ የሚል ቆይታ ነበረ። ከዛ በመቀጠል እዚህ ደግሞ ቲቸር ሉልሰገር ነበር እዚች ያስተምር የነበረው ማለት ነው። በዚህ ሁኔታ እኔ የተማርኩበትን ህይወት አሳየኋችሁ። እናንተ ደግሞ የትኛው ክላስ እንዴት እንደተማራችሁ ደግሞ ቁጭ ታደርጉልኛላችሁ። ይህን ሁኔታ ያደረጉና በዚህ ሰክሪፋይ አብረን ያለፍናቸው መምህራኖች ከልብ አመሰግናለሁ። በካሪስ ካሳም ደግሞ እዚሁ ላይ አያይዘህ ንገርልኝ ያለው ብዙም አስታውሳቸውና ለኔ ትልቅ አሻራ ያስቀመጡ መምህራኖች አሉ። አመስግንልኝ ብሎኛል። አመሰግናለሁ። በቃ ምንም አያልቅም እኮ አይደለም። ስለዚህ እዚህ ላይ ደግሞ ያው ባምባ ነበረ፣ ትልቅ ባምባ ማለት ነው። አሁን ተቆርጦ ደርቋል። እዚህ ቦታ ላይ ደግሞ ያው በዛን ሰዓት ፍቅር እንደዚህ ያው በስልክ በምናምን አልነበረም፣ ብዙ ስልጣኔ አልነበረም። ፍቅር በደብዳቤ ነው የነበረው። እዚች ላይ ቁጭ ብሎ ምናምን እየተሽኮረመመ ምናምን እስኪ ሻይ ቡና እንበል ምናምን እያለ ሀሳቡን የማይገልጽበት ደረጃ መከባበር ነበር። እዚች ዛፍ እስኪ ነው ዘወር አድርግልኝና በጣም የሚገርመው እቺ ዛፍ ደግሞ በጣም ስንት ልጆች ራሱ እዚች ይሰቀሉ ነበር ምናምን ነገር። እዚች የተሰቀለ ደግሞ ኮሜንቷን ቁጭ አድርጋ እኔ ተሰቀየባት አካለው። በካሪስ ተሰቅላት ታውቃለህ? ተሰቀያለሁ። በተለይ ትልቁ ነገር እዚህ የምንሰቀልበት ዛፍ የመሰቀል ፍላጎቱ ኑሮነ ሳይሆን ኳስ ለማየት ነበር። አሁን መጣል ያሻረውና ኳስ ሜዳው እዚህ ስለነበር ይችን ቦታ ለመያዝ ኳስ ለማየት ሁሉም ሰዎች ርብርብ ያደርጉ ነበር። እዚህ ላይ ቁጭ ካል ቁልጭ ብሎ ይታያል ማለት ነው ሜዳው። ከዛ እዚህ ደግሞ በጣም አሪፍና ጥሩ ተጫዋች ልጆች ነበሩ በሰዓቱ። አሁን ያለበት ባንዲራው ይሄ ነው እና ያው እንደዚህ ያሉ ያው እንግዲህ እዚህ ላይ አንድ ትልቅ ጥቅስ አለ። ጥቅስ ምንድነው የሚለው? ታላላቅ መጽሐፍት ታላላቅ ሰዎችን ይፈጥራል ነው። ልክ ነው አባባሉ። በጣም ደስ የሚል ነው፣ እውነት ነው እና በጣም ደስ የሚል ጥቅስ ነው። ወድጄዋለሁኝ። እሺ በነገራችን ላይ እሱ ላይ ሆነና ለማሂ ኤንድ ከድር ዩቲዩብ ቻናል ቤተሰቦች ማስተላለፍ የምትፈልገው መልእክት ካለ? ኦኬ ማስተላለፍ የምፈልገው ያው በጣም ጥሩ ነው። እንደዚህ አይነት ነገሮች የማይረሱ ነገሮችን በሚሞራይዝ ማስቀመጥ በጣም እና ጥሩ ነው ብዬ አስባለሁ እንደኔ እና ወድጄዋለሁኝ። እናመሰግናለን። እናንተም ደግሞ በጣም በርቱ። ማሂ ኤንድ ከድር በርቱ እንላለን። እደጉ ተመንደጉ እንላለን። በዚህ አጋጣሚ ታንኪዩ ጓደኛዬ። እና እዛ በመቀጠል ደግሞ እዚህ አካባቢ ምን ነበር? ይሄ ላይብራሪ ነው። ያው እንግዲህ እንደምታስታውሱ እንግዲህ ያው 10ኛ ክፍል ማትሪክን ለመውሰድ እዚህ ነው እንግዲህ ኬሚስትሪ ፊዚክስን ስናነብ የነበረው በቃ እዚህ ነበርና ላይብራሪያችን ይችላል ነውና በጣም ደስ የሚል ነው። ቀዝቃዛ ነው። ልክ ነህ። እንደ አጋጣሚ ሆኖ ደግሞ ኬሚስትሪ ብለህ ሀሳብ ስታስቀምጥ እንግዲህ ያው እኛ በአንድ ባች ነው እንግዲህ እኔ እናንተ የተማርነውና ኬሚስትሪ ላይ ትልልቅ አሻራ የጣሉብን ሁለት መምህራኖች አሉ፣ በፕሪፓራቶሪ እና እንደዚሁም ደግሞ በሰከንዳሪ ስኩል። እንደው እስኪ እነሱን እዚህ ላይ መጥቀስ ካለብህ ብትጠቅስልኝ ደስ ይለኛል። በጣም ደስ ይለናል። አዎ በጣም የማይረሳኝ መምህር በተለይ እዚህ ፕሪፓራቶሪ ላይ አሰፋ ጎልጃ የተባለ ሁላችንም እንደምናውቀው በአንድ ባጅ ስለሆነ እና በጣም ደስ የሚል መምህር ነው። ኬሚስትሪን እንጃ ያው በጣም ደስ በሚል ሁኔታ አስተማረን ነው እና ብዙ ነገሮችን ይጀላታለሁ ከሱ ከተው መጀመሪያ ላይ ሲያስተምር የሚያወጣቸው እንትኖች ሃይላይት ነገር አሉ። at the end of the lesson we able to define
አልኬን ኤንድ አልኬን እያለ በጣም ደስ የሚል ነውና እስካሁን ድረስ አረሰውትም እና እንደዚህ እያለ የሚያስተምር በጣም ሚሞሪ ውስጥ ያለ at the end of this chapter you will be ይላላ define ያው የሳብጀክቱን ሁኔታ ማለት ነው። ግን እንደው አይረሴነት መምህር ያለው መምህር ጥጋብ አውራሪስ ነው። እሱም እንደው በኬሚስትሪ ላይ ትልቅ አሻራ የጣለ ነው። በጣም ልክ ነህ። ደከመኝ ሰለቸኝ ሳይሉ ትልቅ በረከት ያበረከቱልንና ሚሞሪያችን ላይ የማይወጡ በተለይ አሰፋ ጎልጃና እንደዚሁም ጥጋቡ አውራሪስ በኬሚስትሪ ሲወራ እኔም ትልቅ አሻራ አለብኝና ባሉበትኝ መልካሙን ይቅጠማቸው። ከልብ እንወዳችኋለን እና ከብራችኋለን። መልካም ብለናል። እንግዲህ ያው በዚሁ ሀሳባችንን ለእናንተም ጣል አድርገናል። እሺ እቺን ነገር እስኪ የሆነ ነገር በላት። እሺ እዚህ ላይ እንግዲህ የምናየው መቼም ባዮሎጂና ምናምን ነገር ተምሮ ያለፈ ተማሪ ይሄን አይቶ መረዳት ይችላል። what is ማይክሮስኮፕ ነው? ማይክሮስኮፕ ይባላል። ይሄ ማይክሮስኮፕ አይነቱ ኮምፓውንድ ማይክሮስኮፕ ነው የሚባለው እና ባለ ሁለት አይስ አለ ወይም ግላስ ሁለት እይታ ነው የሚያየው እና ጥቅሙ ምን መሰለ እዚህ ላይ ያው ትናንሽ በአይን መታየት ወይም በኔክድ አይን መታየት የማይችሉ ነገሮች ጥቃቅኖችን እነዛን ማክሲማይዝ አድርጎ ወይም ደግሞ ኤንላርጅ አድርጎ የሚያሳይ ነው እና በቀላሉ ማየት የምንችልበት መሳሪያ ነው ማለት ነውና ይሄን ይመስላል። እንግዲህ አሪፍ ነው። ቴንኪው። እሺ እዚች ላይ ስምታስታውሳን ነገር ያው በጣም አሁን በአሁኑ ሰዓት ትንሽ ቆሸሽ ምናምን ነገር እንደዚህ ጠፋ ብላ ትታያለች። ምን ታስታውሳለህ? ያው እንግዲህ ፔሪዮዲክ ቴብል ነው የሚባለው ኬሚስትሪ ላይ ያሉትን ኤሌመንቶችን የምንረዳበት ነው። እንግዲህ ሶስት እና ማን ነው አራት እንትን አካባቢ ያለው ይሄ መጀመሪያው ሶሉብል ሜታል የሚባሉት ናቸው። እንደምን እነዚህኛው ኢንሶሉብል ሜታል የሚባሉት ከዚህ በላይ ማለት ነው። ታይኛው ወደ ታች ሶስተኛ ያለው ደግሞ ይሄ ምንድነው የሚባለው ምንድነው? አይ አሪፍ ነው። በነገራችን ላይ ሐሳብ ገብቶኛል። ግን እኔ ያው እዚሁ ላይ ለማስታወስ የፈለኩት ነገር ከ2002 እስከ 2004 እኛ ስንማር እኛ እንገለገልባት የነበረችው ነችና በአሁኑ ሰዓት ደግሞ ሌላ ሞደርናይዝ የሆነ ደግሞ አለ። እሱ እናሳያችኋለን። ያንም ትውስት ውስጥ ለማስገባት ነው። እዚች አካባቢ ደግሞ ያው ለመናፈስ ወደ ሽንት ቤት ምናምን ወደ ወይለት አካባቢ ለመሄድ በዚች አድርገን ነው ጎራ የምንለው። ይችን አስታውሷት እስኪ። ያው የድሮና የጥንት ነች ደግሞ ይች ያው በዚህ አቅንቱ ደግሞ ያሉት ክላሶች እንግዲህ እንደምታስታውሷቸው ይሄ የመጀመሪያው ስቶር ነው። አሁንም ያው ስቶር ነው። በነገራችን ላይ ንብረት ክፍል ነው። ይህ አቅንቱ ደግሞ ድሮ ላይ ክላስ ነበር፣ ያው እንማርበት ነበር። በአሁኑ ሰዓት ያው ይሄኛው ሲዘጋጅ ለስቶር ለምናምን እየተጠቀሙባቸው ነው ያሉትኝ እና እዚህ በመቀጠል ደግሞ ይሄ ትልቅ ቁንዶ በርበሬ ሁሌም ትውስታችን ሊወጣ የማይችልና ሁላችንም ኳስ እንደግፍ በተለይ በዚህ አካባቢ ለመቀመጥ በጣም ጉጉት ይኖረን ነበር። ለምን ጥላውን መሰረት አድርገን ለመቀመጥና በጣም ያማረና የተዋበ ነው። እንግዲህ የምታዩትኝ ይሄ ደግሞ በህብረተሰቡ ወኔ የተሰራው የነገርኳችሁ በጣም ደስ የሚለውና እናት አባቶቻችን ትልቁን አሻራ ያስቀመጡበትኝ ይሄን ይመስላል። ይሄን የመሰለ ደግሞ ያው በአሁኑ ሰዓት እንግዲህ ያው በካርታ መልኩ የተቀመጠ በጣም ደስ የሚል ካርታ አለ። ስለዚህ ይሄም ደግሞ ትልቅ ይሄን ይመስላል። በነገራችን ላይ አሁን ያው በኮቪድ-19 ምክንያት ተዘግቶብን ነው እንጂ ክላስ ላይ ገባ እያለን አንዳንድ ምሳሌዎች ምናምን እናሳያችሁ ነበር። እስኪ እዚህ በኮቪድ-19 ምክንያት እንግዲህ እንዴት እንደሚታጠቡና ከእንግዲህ በኋላ ተማሪዎች እጃቸውን ታጥበው ወይም ንጽህናቸውን ጠብቀው ወደ ክላስ እንደሚገቡ በካሪስ እያሳየን ነው የሚገኘው። ይሄን ይመስላል። ይበቃል። ብዙ ለተወራ ነው እንዴ? ጠጋ በል፣ ወደሱ ገባ በለና አይ ገባ በል። ያው የቅድሙን አሳይቻችኋለሁ። እኛ በተማርንበትኝ ጊዜ የነበረው ፔሪዮዲክ ቴብል ነው። በአሁኑ ሰዓት ደግሞ ያለው ፔሪዮዲክ ቴብል ይሄን ይመስላል። በቂ እንዴት ነው ልዩነቱ? ሁለቱን እንዴት አየው? በጣም ደስ የሚል ነው። ያሁኑ በቃ የመጻፊያ ቦታውና ሁኔታው እንግዲህ ያኔ ያው በጭቃ ስለተሰራ ተላልጦ ብዙም አይለይም። እዚህ ላይ ግን ጽሁፎቹ ቁልጭ ብሎ ነው የሚታዩት እና በጣም ደስ የሚል ነው ህንጻ ላይ ስለሆነ እና ባህሪፉ ተማሪዎች ሁሉ ተማሪ ሊረዳ በሚችል መልኩ ተጽፎ የተቀመጠ ነው። ታንክ ዩ። እንግዲህ እዚህ ላይ የምታዩትኝ አሁን ያለው የኳስ ሜዳ ይሄን ይመስላል፣ በሮቢት ሃይ ስኩል ማለት ነው። አሁን ደግሞ ያው ልጆች እንግዲህ ኳስ ጨዋታ ለማድረግ በዝግጅት ላይ ነው የሚገኙትኝ። ይህን ቦታ ደግሞ ማስታወስ የምትችሉበት አጋጣሚ አለ። ምክንያቱም በዚህ ሁኔታ ላይ ያለፋችሁ ወይም ደግሞ ተመልክታችሁ ተጫውታችሁ ያለፋችሁ ግለሰቦች ሁላችሁም ሚሞራይዝ ታደርጉታላችሁ። ይህን ይመስላል። መጀመሪያ ላይ መሀል ነበር ያው ኳስ ሜዳው የነበረው ማለት ነው። በኋላ ላይ ግን እዛ ላይ ወደዚህ ቦታ ተመቻችቶ እዚህ ኳስ ሜዳ እንዲደረግ ተደርጓል።
እና ይሄን የመሰለ ነገር አለ። ወንድሜ እንዴት ነህ? ሰላም 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 ወንድሜዋ እንዴት አለ? ለኳስ ጨዋታ ዝግጁ ትመስላለህ እና እንዴት ነው ኳስ ለመጫወት ያለ ፍላጎት ምናምን ምን ይመስላል? ስለዚህ እስካሁን ድረስ ስንት ጎል አግብተህ? 8 ጎል አለ እንዴ? ስለዚህ ኮከብ ጎል አግቢ ያው ሳትመረጥ አትቀርም ማለት ነው። የጨዋታ ሚናህ ምንድነው? አጥቂ ወይስ ተከላካይ ወይስ በማንኛው ክፍል? መስመር አጥቂ። በጣም እናመሰግናለን። ለወደፊት ትልቅ ቦታ ላይ እንጠብቀሃለን። በርታ። ያው ታላቅ ቦታ ላይ እንጠብቃለን። እናመሰግናለን።